አመሰግናለሁ። በዚህ በደቡብ አፍሪካ እየተካሄደ በሚገኘው የብሪክስ አባል ሀገራት የመሪዎች ጉባኤ ዛሬ ይፋ እንደተደረገው ኢትዮጵያ ከዚህ በኋላ የብሪክስ አባል ሀገር ሆና ህብረቱ ኢትዮጵያን ስለመቀበሉ በዛሬው ዕለት በጉባኤው ማጠናቀቂያ ላይ ይፋ ተደርጓል። እንደሚታወቀው ኢትዮጵያን ጨምሮ ከ40 በላይ ሀገራት ብሪክስን ለመቀላቀል ጥያቄ አቅርበው ነበር። ከ20ዎቹ በላይ ደግሞ በይፋ ጥያቄያቸውን አቅርበው በተደራጀ መንገድ ህብረቱን ለመቀላቀል እየጠበቁ ነበር። በደቡብ አፍሪካ የተካሄደው 15ኛው የብሪክስ አባል ሀገራት ስብሰባ ሲጠናቀቅ ታዲያ 6 ሀገራትን ብቻ በአባልነት ተቀብሏል። ከነዚህ መካከል ቀዳሚዋ ኢትዮጵያ ሆናለች። ከአፍሪካ ኢትዮጵያና ግብጽ የብሪክስ አባል ሀገር ሆነው ሲቀላቀሉ ከደቡብ አሜሪካ አርጀንቲና፣ እንዲሁም ደግሞ የተባበሩት አረብ ኤምሬቶች እንዲሁም ሳዑዲ አረቢያና ኢራን ከዚህ በኋላ የብሪክስ አባል ሀገር ሆነዋል። የዓለማችን 40%